ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አመሻችሁ። በቅድሚያም ሰላምታዬ ይድረሳችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ እያልኩኝ በቅድሚያም አርዕስተ ዜናዎችን ወደ እናንተ አደርሳለሁኝ። የአሜሪካ የገንዘብ ሚኒስቴር በኢራን ኢኮኖሚ ላይ ኢኮኖሚ ህልውና የማሳጣት እርምጃ መጀመሩን አስታውቋል። ይህም እርምጃ በኢራን፣ ቻይና፣ ሆንግ ኮንግ፣ ሲንጋፖር፣ ፍራንክፈርት፣ ፈረንሳይ፣ እንግሊዝ እና ሌሎች ሀገራት የሚገኙ 60 የሚሆኑ ተቋማትን ግለሰቦች በማዕቀቡ መካተታቸውን አሳውቋል። በኢራን በኩል የተሰጠው ምላሽ ኢራን ማዕቀቡን ያጣጣለች ሲሆን ማዕቀቡን የመሸወድ ረጅም ልምድ አለን ሲሉ አሜሪካ ኢኮኖሚያችንን ማንቆርቆር አትችልም ስትልም አሳውቃለች። እነኚህን በዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ወደ 6ኛ ወሩ በተቃረበበት በዚህ ወቅት አሜሪካ በኢራን ላይ እስካሁን ካደረገቻቸው ከባድ አዳዲስ የኢኮኖሚ ማዕቀቦች መጣሏንም አሳውቃለች። የገንዘብ ሚኒስቴሩ ስኮት ቤሴንት ይህንን እርምጃ የኢኮኖሚ ዲዳይ ሲሉ የጠሩት ሲሆን ማዕቀቡ እነማንንና ምንን ያካትታል የሚለውን ስንመለከት አሜሪካ የገንዘብ ሚኒስቴር ይፋ ባደረገው መረጃ ማዕቀቡ በዋናነት የሚያተኩረው የኢራን የነዳጅ ገቢና የኒውክሌር የሚሳኤል ቴክኖሎጂ ግዢ እንዲሁም የሳይበር ጥቃቶችን በሚደግፉ ኔትወርኮች ላይ መሆኑን አሳውቋል። የመከላከያ ሚኒስቴር፣ የደህንነት ሚኒስቴር እንዲሁም ከሳይበር ጥቃት ጋር የተያዙ ከፍተኛ ባለስልጣናት የተካተቱበት ሲሆን ለኢራን የኒውክሌር ምርምርና የሚሳኤል ልማት ሚስጥራዊ የቴክኖሎጂ መሳሪያዎችን በማስገባት የተጠረጠሩ ከ20 በላይ ኩባንያዎችና የሎጂስቲክስ ድርጅቶች በቻይናና ሆንግ ኮንግ የሚገኙ ሲሆን ሌላው ሲንጋፖርና ማሌዥያ ከሚገኙት ከኢራን የነዳጅ ንግድና የጥላ ባንክ እንቅስቃሴዎች ጋር ህገወጥ ትስስር ያላቸው የመርከብና የገንዘብ ዝውውር ድርጅቶችን ያካተተ ሲሆን አውሮፓና ሌሎች ሀገራት ላይ ደግሞ በእንግሊዝ፣ ፈረንሳይ፣ ሶሪያ፣ ዩክሬን እና ማርሻል አይላንድስ የሚገኙ የነዳጅ ማጓጓዣ መርከቦችና ደላሎችንም ያካተተ ነው ተብሏል። አሜሪካ የታገሰችው ማን ነው? ትልቅ ትኩረት የሳበው ነጥብ አሜሪካ በኢራን ነዳጅ ግዢ ላይ ትልቅ ድርሻ ያላቸውን የቻይናን ዋና ዋና የፋይናንስ ተቋማት ወይም ባንኮችን ለጊዜው ከማዕቀብ ነፃ ማድረጓ ነው። የገንዘብ ሚኒስቴሩ ቤሰንት ሲናገሩ ዓለም አቀፍን የፋይናንስ ስርዓት በአንዴ ማፍረስ አንፈልግም በማለት ሌሎች ሀገራት ከኢራን ጋር ያላቸውን የንግድ ግንኙነት እንዲያቋርጡ ጊዜ እንደሚሰጣቸውም ገልጸዋል። የኢራንና የቻይና ምላሽ ስንመለከት የኢራን የኢኮኖሚ ሚኒስቴር አሊ ማዳኒዛዴህ ማዕቀቡን ያጣጣሉ ሲሆን ኢራን ማዕቀቦችን አልፎ የመስራት የካበተ ልምድ እንዳላትና የአሜሪካ ኢኮኖሚ ጫና እንደማያስፈራት ተናግረዋል። በቻይና በኩል የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊጂያን በበኩላቸው አሜሪካ በነጠላ የምትጠላቸውን ህገወጥ ማዕቀቦች አጥብቀው እንደሚቃወሙና የቻይና የኢራን ህጋዊ ንግድ መታወክ እንደሌለበትም አሳውቀዋል። ውድ የቻናሌ ቤተሰቦች የመካከለኛው ምስራቅ ግጭት ከቀን ወደ ቀን እየባሰ የሄደ ይመስላል። በዚህ ዙሪያ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። በሌላ ዝግጅት እስክንገናኝ ሰላም ቆዩልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የደውል ምልክቷን በመጫን መረጃ ሲጫን ቶሎ ቶሎ እንዲደርሳችሁ አድርጉ። ቸር ሰንብቱ።